አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተወደዳችሁ የኡሙ አብደላህ ተከታታይ ውድ ቤተሰቦቼ ብርቅዬ ድንቅዬ ተናፋቂ ውድ ቤተሰቦቼ እንዴት ናችሁልኝ? ደህና ናችሁልኝ ወይ? እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁኝ። ሰላማችሁ ብዝዝት ይበልልኝ። አላህ ሰላም፣ እዝነት፣ ረህመት አይለያችሁ እያልኩኝ ዛሬ በአንድ እህቴ ጥያቄ መሰረት ፕሮፋይል እንዴት እንደምትሰሪ አሳይ ባለችው መሰረት ለሁላችሁም ያው ይጠቅማል በሚለው ይዤላችሁ ብቅ ብያለሁ ማለት ነው። እና የማቃትን ለማካፈል ያክል እኔ ብዙ አውቄ ሳይሆን የማቃትን ያክል ለማካፈል ነው ይዤ ብቅ ያልኩት ማለት ነው። ላይክ ሼር ማድረጋችሁን አትርሱ ውድ ቤተሰቦቼ። እንዲሁም ቤተሰብ ያልሆናችሁ የደወሏን ምልክት በመጫን የምንለቃቸው ቪዲዮ እንዲደርሷችሁ ተቀላቀሉን እንላለን በቅንነት እኛ የኔ መልካም ቤተሰቦች። ላይክ እና ሼር አትርሱኝ ማለት ነው። ቪዲዮን እስከ መጨረሻ እየተከታተላችሁ ስለምታበረታቱ ከልብ አመሰግናለሁኝ። ጀዛችሁን አላህ ይክፈልልኝ። ከኔ በላ አላህ ሱብሃነሁ ወተዓላ ይውደድልኝ። መልካሙ ነገር ሁሉ ለእናንተ አላህ ይወፍቃችሁ እላለሁኝ። እና ቪዲዮ እንዳይረዝም አጠር ላድርገው እና እንዴት እንደምንሰራ ነው ማሳያችሁ። አሁን ወደ ክቦቹን ለማምጣት እዚህ ጋ ነው የምንገባው፣ እዚህ ጋ ማለት ነው። እንደዚህ ያመጣልናል። ከዚህ ካልፈለግን ከዚህ ነው የምናመጣው። መስመሩን ብቻ ከሆነ የምፈልገው ማለት ነው። እንደዚህ ታመጣላችሁ። መሳቢያዋ ይቺ ናት። ማሳነስም መፈለግ የምትችሉት እዚህ ስትነኩ እንደዚህ እኩል ለማድረግ ከላይም ታችም እንዳይረዝም እንደዚህ አድርጋችሁ ከዛ ይሄን መስመሩን ለቀጭኑ ታደርጉታላችሁ። እንደዚህ በጣም እንዳያምር ማለት ነው። ከዛ እንደዚህ እያስተካከላችሁ የተመታ ስልክ እንደዚህ ታደርጉትና ከዛ ምን አይነት ከለር እንደምትፈልጉ ዝጋ ትመርጣላችሁ። እንደዚህ ታረጉና ያዋረድኩት ማለት ነው። ግን እናንተ እንደዚህ ደመቅ ማድረግ ተፈልጋችሁ እንደዚህ ማድረግ ትችላላችሁ። ካልፈለጋችሁ እንደዚህ አድርጋችሁ የእነዚህን ክቦቹን ከለር የምትመርጡባቸው እንትኖች እነዚህ ናቸው። ያት እቺ አራት ማዕዘኗና እቺንም ስትነኩ አሁን ከዚህም ደግሞ መምረጥ ትችላላችሁ። እንደዚህ አያችሁታ? ይሄው እንደዚህ ማለት ነው። እንደዚህ እየመረጣችሁ ብዙ ከለር አለ። በምትፈልጉት አይነት ከለር ማድረግ ትችላላችሁ። እንደዚህ አድርጉት። ነው በዛ አድርጌ ነው ዛሬ ሰርቼ የማሳያችሁ ማለት ነው። አሁን አንዲቱን አንጥቻለሁ። እንደዚህ አንዲቷን እኩል እንድትሆንልኝ እንደዚህ አደርጋታለሁ። አደረኳት ማለት ነው። አሁን ደግሞ ሌላ አመጣለሁ ማለት ነው። በሁለት ነው የምፈልገው። ከዛ እዚህ ጋር ነካና እንደዛ አመጣለሁ። አሁንም እንደዚህ እኩል ታረጉታላችሁ። እዚህ እየሳባችሁ ከዛ በቀጭኑ ታደርጉታላችሁ መስመሩን ማለት ነው። እንደዚህ ከለር ትመርጡለታላችሁ። እዚህ ጋር ከለር ፈልጉትን አይነት እንደዛው እንደ በፊት እንዳሳያችሁ ትመርጣላችሁ። ከዛ እኔ በምፈልገው አድርጌ ያሳያችኋለሁ። ለእናንተ ለማሳየት ያክል ነው። አሁን خلاص ጨረስኩኝ ማለት ነው መስመሩን። ሌላም ማድረግ ትችላላችሁ። ከዚህም ጭማሬ ማለት ነው። በሶስትም በአራትም ማድረግ ትችላላችሁ እናንተ። ያው ግን እየሞከራችሁ ስትሉ እየገባችሁ ይሄዳል ለመስራት ትችሉበታላችሁ ማለት ነው። በጣም ቀላል ነው። ግን ተሰርቶ ስናይ ያኔ በቃ የምናውቅበት ስለማይመስለን ነው እንጂ አሁን ይሄ መስመሩን ጨረስኩኝ ማለት ነው። ከዛ ዙሪያውን የምጽፈውን አደርጋለሁ ማለት ነው። ለምሳሌ እናንተ ለሽኝትም ሊሆን ይችላል፣ ለምርቃንም ቁርአን ላኸተመ ስጦታም ለጓደኛ ልትሰሩ ትችላላችሁ። ያኔ የምትፈልጉትን አይነት ለመስራት እናንተ ስትሞክሩት ነው የሚገባችሁ። እና አሁን እኔ ለመጻፍ እዚህ ጋር ነው የምትነኩት። ይችን ትነካላችሁ። መጻፍ ስትፈልጉ ዙሪያውን ማድረግ ስትፈልጉ እንደዚህ ነካና ምሳሌ የእህታችን የኒካ የሰርግ የኒካ የሽኝት ምናምን ስትሰሩ ማለት ነው ፈልጉትን አይነት ትጽፉና እኔ አሁን ለምሳሌ ብዬ
ዝም ብዬ ከሌል በልና የእህታችን የኒካ ወይም የሽኝት ወይም የወንድማችን የኒካ የኽትሚያ ምናምን ብለን ልንሰራ የምንፈልገውን ማለት ነው። የእህታችን የሽኝት ፕሮግራም ብለን እንጽፋና አሁን ይሄን ጻፍኩኝ። ከዛ ይቺን ቀስቷን ነካለሁኝ። አሁን ጨረስኩ። ከዛ እንደዛ አሳንሰዋለሁ። ምክንያቱም ጽሁፎቹ ሲያንሱ ነው በደንብ የሚያምሩት ማለት ነው። እና ከዛ ለጽሁፎቹ ከለር መርጣለሁኝ። ከነዚህም መርጣለሁ ከጽሁፎቹ እንደዚህ ታደርጋላችሁ። ይሄን አደረኩኝ ማለት ነው። መስመሩን ታነሱታላችሁ። በዙሪያው በምታደርጉ ሰዓት መስመር አታርጉበት ማለት ነው እንዳያምር። አሁን አነሳሁት። ታደርጋላችሁ ለማድመቅ የውጭን አዩ የሚለውን እነዚህን ማለት ነው። እነሱን እየነካችሁ ትመርጣላችሁ። ይሄ የሚለው ለማድመቅ ነው። ከዛ አረጉና ከዛ አሁንም ከለር ያው እዚህ ጋ ነው የምትመርጡት። እዚህ ጋ ማለት ነው። እነዚህ ሁለቱ አሁንም ሁለቱ ናቸው ከለር የሚያስመርጡላችሁ። እዚህ ጋ አሁን እኔ በዚህ ላድርገውና ከዛ እንደዚህ ተጻፍን በኋላ ከረሬት እንደምታደርጉ የነገርኳችሁ እዚህ ጋር እንደዚህ እየመረጣችሁ በምትፈልጉት አይነት ከለር እንደዚህ እያደረጋችሁ መስራት ትችላላችሁ። ከዛ ይሄንን ጨረስኩ። ዙሪያውን ለማድረግ እንደዚህ ታሳንሱና ከዛ ወይት ጋር ነው የምትገቡት እዚሁ ጋር ማለት ነው። ይሄው እዚህ አሁን ላሳያችሁ። ይሄ ነው። ይሄ እንደ ክብ የሆነው ማለት ነው። እንደ ክብ የሆነው እሱን ስትነኩት እንደዚህ ያመጣላችኋል። ከዛ ይሄችን እየሳባችሁ እንደዚህ ግጥም ከላችም እንደዚህ ወደ ኋላ ከታች ለማድረግ እንደዚህ እያደረጋችሁ እንዴት እንደሆነ ይሄንን እንደዚህ አደርግና እኔ አያችኋለሁ ማለት ነው። አያችሁታ? እናንተ በትክክሉ መስራት ነው። አሁን ረጅም ስለማልሰራ ነው ለማሳየት ስለሆነ ነው። እንደዚህ እየሰራችሁ እንደዚህ እያደረጋችሁ ከዛ እንደዚህ አድርጋችሁ ትጽፋላችሁ ማለት ነው። ከዛ ከሌላ ቦታ ጋላሪ ደግሞ አበባም ሆነ ሌላም ነገር አየርም ሆነ ወይም ደግሞ የምረቃን እንትኗን ማንጣት ትፈልጉ እዚህ ጋር እኔ የምትፈልጉትን ነገር ለማንጣት እዚህ ጋር ማለት ነው። ይችን የፎቶ ምልክቷን መደመር ትላለች ለመጨመር ማለት ነው። ሌላም ብዙ የምታመጡት ካለ ከዛ እዚህ ጋር ገብታችሁ ነው የምታመጡት ማለት ነው። እኔ ለምሳሌ ገብቼ ላሳያችሁና እንዴት ይመጣልኛል ማለት ነው። አሁን እኔ ይችን ፈልኩ ይችን ማንጣት ከፈለኩኝ እንደዚህ አንጥቼ እዚህ ጋር ማድረግ እችላለሁ። እንደዚህ እዚህ ጋር ከዛ ምንኛዋን ቆርጣችሁ እንደዚህ ለማንጣት ከፈለጋችሁ እንደዚህ በክብ ተነኩና እንደዚህ ትመርጣላችሁ ማለት ነው። የምትፈልጓትን ነገር ብቻ አውጥታችሁ ለመውሰድ ማለት ነው። ይሄው እንደዚህ አሁን ይችን ብቻ ነው የምፈልገው አውጥቼ ልውሰዳት። ያኔ እናንተን ለማሳየት ያክል ነው። ያው እንደሚገባችሁ ተስፋ አደርጋለሁ። አሁን እችን አመጣኋት እንደዚህ ማለት አደርጋታለሁኝ ሳላሳየሽ። ከዛ በዚህኛውም ደግሞ መጻፍ ከፈለኩ አሁን ምሳሌ ይሄንን እስኪ በረጅሙ አድርጌ ጽፌ ላሳያችሁ ለእናንተ እንዲገባችሁ ማለት ነው። ምክንያቱም አጭር ሲሆን መስመሩን አልያዝልኝም እና አያችሁታ። አሁን የጻፍኩት በትንሹም ማድረግ ትችላላችሁ፣ ግን ያው እንደዚህ ነው ጎላ ስል የሚያምረው ብዬ አስባለሁኝ። ከዛ ከታችም ደግሞ ስትጽፉ እንደዚሁ አድርጋችሁ ነው የምትጽፉት ማለት ነው። አጠቃላይ በቃ ሁሉንም ላሳያችሁ እንዲገባችሁ በሚለው
ያው እንዴት ጻፍኩኝ ማለት ነው። እንደ ስልኩ ራሱ ነው። አሁን ይሄን ጻፍኩኝ አይደል? ከዛ አሁንም እንደዛው ነው የምነካው። ከዛ የሚለውን ትነካላችሁ። ከዛ መስመሩን ታነሱለታላችሁ ማለት ነው። እና ማለት ነው ጽፌ ጨርሻለሁኝ። አሁን እንዴት እንደሚጻፍ አሳይቻችኋለሁ ማለት ነው ውዶቼ። እንግዲህ ያው የምፈልገውን ጽሁፍ ጽፌያለሁኝ። አሁን ይሄንን ከለሩ እንዴት እንደምታመጡ አሳይቻችኋለሁኝ። ቤት እንደምታመጡት እዚህ ጋር እንደዚህ ከለር እየመረጣችሁ በዚህ ጋር እንትን እያላችሁ ከለር መምረጥ ትችላላችሁ፣ በምትፈልጉት አይነት ከለር። እኔ አሁን እንደዛ አድርጌ ጽፌያለሁኝ። ከታች እንዴት እንደምጽፍ አሳያችኋለሁ። እኔን እንዴት እንደሚደረግ አሳይቻችኋለሁኝ። እንደዚህ በትንሹ ታረጉና ጽሁፋችሁን ረዥም ታረጉትና እንደዚህ በቀጭኑ ሲሆን በጣም ያምራል። ሲጎላ ግን ትንሽ ያኔ አያምርም፣ እንደ ራሴ ማለት ነው። እናንተ ማጉላትም ትችላላችሁ ማለት ነው። ከዛ ከታች የሚጻፈውን እጽፋለሁኝ። እስኪ ምን ብዬ ልጻፍ? ግጥም ንገሩኝ። ያው ለምወዳት በጣም ለናፈቀች ጓደኛዬ ነው የጻፍኩላት። ማን እንደሆነችም ታውቋታላችሁ አብዛኛዎቻችሁ ማለት ነው። ጽፌያለሁ። ከዛ ይችን የቅስት ምልክቷን ነካለሁ ማለት ነው። እንዳሳየኋችሁ መጀመሪያ እንዳሳየኋችሁ ሁሉም የምትነኩት አንድ አይነት ነው ማለት ነው። እንደዚህ ጽፌያለሁ። ይሄ በትልቁ ነው። አሁን እንደዚህ አሳንሰዋለሁ። እንደዚህ ይሄ ነው መሳቢያው። እንዳሳየኋችሁ ይሄ ነው፣ እንዳትዘነጉ። ይሄ ነው ማለት ነው። ይሄን ተነካችሁ ይጠፋል። ይሄን ደግሞ እንደዚህ ሲረዝምባችሁ ለማሳነስ ትንሽ እንትን ይላል። ግን ይሄንኑ ያው ያተለቃችሁትን እሱን እየነካችሁ ማሳነስ ነው ማለት ነው። አሁን እንደዚህ መጥቻለሁኝ። ከዛ እዚህ ከለር እመርጣለሁ እዚህ ጋር ማለት ነው። እነዚህ ሁለቱ ናቸው ብያቸዋለሁኝ። ግን በጣም የሚያምረው ይሄ 4 ማዕዘኑ ነው። ከዚህ እንደዚህ ትመርጣላችሁ። አሁን ይሄን አመጣሁኝ እኔ። ማድመቅ ከፈለጋችሁ እንደዚህ ማድረግ ትችላላችሁ። ማጥፋትም እንደዚህ ይችላል። ግን እንደዚህ በደንብ እንዲታይ እንዳያምር ውበት እንዲኖረው ማለት ነው። ከዛ አሁንም እንደዚሁ ሳብ አደርግና ይቺን የክቧን መሰለች ማለት ነው። ክብ የመሰለችውን ያው በጣም ክብ አይደለችም፣ እሷን ትነኳታላችሁ። ከዛ እንደዚህ ያው እንደዚህ ስታረጉት ተላይ ነው ብያለሁ። እንደዚህ ነው የሚሆንላችሁ። አያችሁታ። ከዛ እንደዚህ ስትስቡት ደግሞ ከታች ነው የሚሆነው። እንደዚህ እያደረጋችሁ በክቡ መሰረት እንዲሆንላችሁ ግን ሁሉን እንደዚህ ታሳንሱታላችሁ። በደንብ እንዲታይ እንዳያምር ማለት ነው፣ ውበት እንዲኖረው ነው። ያው የቱንም ቢሆን ያኔ ስጦታ ተሰጣጡና እኔ ስጦታ ሰርታችሁ ብትሰጡኝ በጣም ደስ ይለኛል እና ለዛ ነው። አሁን ይሄን እንግዲህ እንደምታዩት ጨርሻለሁኝ ማለት ነው። አሁን ጽፌያለሁኝ። እዚህ ጋር የምታደርጉት ነገር ካላችሁ እንደዚህ አበባ መንጠፍ ተፈለጋችሁ አንጥታችሁ እንደዚህ ነው እንደዛ አሳንሼ ማድረግ ይችላሉ። ግን ሌላም ቆይ ላሳያችሁ። እንደውም ይሄንን አሳይቻችኋለሁ። አንጥታችሁ እዚህ እንዴት እንደምታደርጉ አሳይቻችኋለሁኝ። ይቺ ናት። ሌላ የምታደርጉት እዚህ ጋር የምታደርጉት ነገር ካላችሁ ይቺን ነክታችሁ ነው የምታመጡት። ተጨማሪ በጋላሪ ማንጣት ከፈለጋችሁ አበባም ሊሆን ይችላል፣ የምትፈልጉትን አይነት ማለት ነው። ያው በጣም ቪዲዮ እንትን ይረዝማል ቪዲዮ ማለት ነው። ደቂቃው በጣም ነው የሚረዝመው ማለት ለማሳየት አይገባችሁም ብዬ ስለማስብ ነው። ይሄ አሰራሩ እንግዲህ ገብቷችኋል ብዬ አስባለሁ። ይሄ እንደዚህ ማንቀሳቀስ ትችላላችሁ። ይሄ እንደዚህ ሁሉንም ማንቀሳቀስ ትችላላችሁ። እንደዚህ እየመጠናችሁ ማድረግ። ከለር ደግሞ ይሄ ካልፈለጋችሁ እንደዚሁ እዚህ ጋር እየመረጣችሁ እሱን ትነኩና ከዛ ከለር እዚህ ያመጣላችሁ። እንደዚሁ ስትነኩ እንደዚህ ከለሩን ያመጣላችሁ። እናንተ መጨመር ትችላላችሁ። በአበባ ማድረግ ከፈለጋችሁ ይህች ናት። እነዚህ መስመር የሆኑትን ስነኩ ጋላሪ ያስገባችኋል ማለት ነው። እንደዚህ ነው የሚመጣው። ይሄን ስትነኩት ማለት ነው።